ምናልባት ግፋቢል ውድድር ተወዳድረ አሸንፈ አንደኛ ሁለተኛ ምናምን ወጥተህ እሷን ለመሰብሰብ ነው የምንሰራው። ያ ልብስ ነው የሚገዛባት እሷም የሆነ በክሩ ከሰራ ልብስ ነው የሚገዛበት። ጤና ይስጥልኝ። ይሄ ቤም ፖድካስት ነው። ዛሬ ጥሪያችንን አክብራችሁ በአንድ ቃል እሺ ብላችሁ በመገኘታችሁ ምስጋናችን በጣም ትልቅ ነው። ስለዚህ ይሄ ፖድካስት የተጀመረበትን ዓላማ ስለገባችሁ በጣም እናመሰግናለን። አሁን ዋናው ነገር የዚህ ሀገር ሙዚቃ ያላደገበትን ምክንያትና ምንድነው ይህንን ያህል ድረስ የራቅነው የሚለውን እርስ በርስ በመወያየት እርስ በርስ በመጠያየቅ ሶሉሽኑን እናንተ ደግሞ ቢፈጠር ይሻላል ችግሩስ ምንድነው የሚለውን ዲቴል እርስ በርስ እየተነጋገራችሁ ብታብራሩልን በመጀመሪያ እናመሰግናለን። እኛም እናመሰግናለን ያክብራችሁን። አስን አርቲስት አስ ዳንሰር ተከባብረን እርስ በርስ እንከባበር ነው አንደኛ ነገር ማሳደግ የምንችለው ኢንዱስትሪውን። በመጀመሪያ ስሜ የመድረክ ስሜ ጁቤ ይባላል። በመዝገብ ስሜ ዮርዳኖስ ግርማ ይባላለሁ። ጓደኛዬ አማኑኤል ይባላለሁ። እኔ ዳንሰኛና ኮንተንት ክሪኤተር ነኝ። አብዛኛውን ጊዜ ቲክቶክ ላይ ነው ከጀርባው ሆኜ ነው የምሰራው። ያው ዳንሰኛ መሆኔን ደግሞ በደንብ እንድታውቁ በዚህ መጥቻለሁ። በጣም ደስ ይላል። እኔም ያው አርቲስት ዳንሰኛ ኮሪዮግራፈር ኤንድ ኢቨንት ኦርጋናይዘር ነኝ እና እስቲ ዛሬ እኛ በምናውቀው ልክ ሙዚቃ ኢንዱስትሪው ለምንድን ነው ያላደገው፣ ለምንድን ነው ወደኋላ የቀረው፣ አሊያም ደግሞ የተወሰኑ ሰዎች ጋር ለምንድን ነው የቀረው የምትሏን ነገር እርስ በርስ እንድንወያይና አሰ ዳንሰርም አሰን አርቲስትም ያለንን ፐርስፔክቲቭ ቪው እንድንገላለጽ ነው እዚህ የተገኘ ነው። እርስ በርስ እንግዲህ ብንጠያየቅ አሪፍ ነው ብለን እናስባለን። እኔ ልቅደምና አማኒ በአንተ እይታ ለምንድነው የሙዚቃ ኢንዱስትሪ የተወሰነ ሰው ጋር አሊያም ደግሞ የዳንሱና የሙዚቃው ለምንድነው አብሮ ሊሄድ ያልቻለው የተወሰነ ሰዎች ጋር የቀረው ለምንድነው የሚለውን ነገር በአንቺ እይታ አብራሪልን እስቲ። አዎ ይመስለኛል ከዛሬ ብዙ ዓመትም በፊት ሙዚቃ ይሄን ያህል እንደዚህ በደንብ ሂት እያደረገ የነበረበት ታይም የቀዘቀዘ የሆነ ሰዓት ላይ ነው። አይ ቲንክ ቲክቶክ ከመጣ በኋላ አይ ቲንክ እንደዚህ ፊልሞች ላይ በደንብ እነዚህ ቃና ምናምን የፊልም ኢንዱስትሪውን ባማከለ መልኩ ማለት ነውና ያ ነገር እየቀዘቀዘ የመጣው አይ ቲንክ ይመስለኛል እኔ አንድ እንደ ሙዚቃ የሚወጡትም ስራዎች ዋና ስራዎች እየታዩ አልነበረ። ሁለት ደግሞ ሰው ጋር ያለውን ተቀባይነት እንዲቀዘቀዝ ያደረገው ሙዚቀኛውም ሆነ ዳንሰኛውም የሚሰጠው ለሙያው የሚሰጠው እንትን እያነሰ በመጣ ሰዓት ነውና ያንን ነገር እንደኔ እይታ ምን ይመስለኛል መሰለህ ሰው ከታለንት ይልቅ የሰውን ስም አሊያም ደግሞ የሰውን ያለውን በሰውነት ተቀባይነቱን ያለውን ነገር ነው የሚከተለው። ምክንያቱም አሁን ካየ ቲክታከር በቲክታከርነት ነው የሚታወቀው፣ ግን ሙዚቃ ዓለም ላይ ሲገባ እውቅናው ነው ያሳወቀው እንጂ የበለጠ ሙዚቃ ወይም ታለንቱ አይደለም ያሳወቀው። እና በዳንሰኛ እይታ ደግሞ አርቲስቶቹ የሚያዩት ሁሌ የሚመጣላቸውም የሆነ ሁሌ የተለመደ ዳንሰኛ ነው። ለምሳሌ አሁን ሀገራችን ላይ ዳንሰኛ ጥራልኝ ብትለው አንድን ሰው ሊጠራልህ ሊጠቅስልህ የሚችለው የተወሰኑ ዳንሰኞችን ነው። ምክንያቱም እነዛ ሰዎች የታለንት እጥረት ኖሯቸው ሳይሆን ሚውዚክ ቪዲዮ ላይ ያልደረሱት እድል ስላላገኙ ነው ብዬ አስባለሁ። እና ያ ምክንያት ይመስለኛል። እና ደግሞ ሰው ታለንትን ሳይሆን የሚያየው ጊዜያዊነት። ለምሳሌ አሁን ጊዜው ተኮር የሆነ ሙዚቃ ነው አብዛኛው ሰው የሚያዳምጠው። ታለንት አላቸው ለምናስባቸው ሰዎች ሙዚቃ እየለቀቁ ያሉት ጊዜ ወከል የሆነ ሙዚቃ ነው። ለምሳሌ አሁን ሀገር ላይ የሆነ ነገር ከተፈጠረ ሀገሩን የተፈጠረውን ነገር ተኮር አድርገው ነው ሙዚቃ የሚሰሩት እንጂ ለምሳሌ አሁን አንድ ታለንት የሆነ ዳንሳል አርቲስት ሀገር ላይ የሆነ ብጥብጥ ምናምን ካለ ዳንሳል የምትለዋን እንትኑን ይቺ ካራክተሩን ለቃትና የሆነ ቀዝቀዝ ባለ ሙዚቃ ሀገር ወከል ነገር ይሰራል። ምክንያቱም ሀገር ወከል ነገር ነው ያሳውቀኛል ብሎ የሚያስቡ ታለንቱን አርቆ ይጥለዋል ማለት ነው። ያ ምክንያት ይመስለኛል። እንደ ሀሳብ ደግሞ ሰው ታለንትንና መልእክትን ሳይሆን የሚያየው ዜማን ነው አብዛኛው ቦታ ላይ ማለት ነው። ዜማን ነው። እንደ ዳንሰኛም ከሆነ እንደ ሙዚቀኛ አብዛኛው ሰው የሚያየው ታለንትን ሳይሆን ወይ ግጥሙን መልእክቱን ሳይሆን ዜማውን ነው የሚያየው። ያ ነገር ለእኔ የሆነ ቺል የማደርግበት አይነት ነው ወይ ብሎ ነው በደንብ የሚያየውና አይ ቲንክ ይመስለኛል ያያም አለ። ሁለት ደና እንደዚህ አይነት ዘፈኖች ሲወጡም ሆነ ጥሩ ስራዎች ሲሰሩ የሚመለከቱ አብዛኛ ሰዎችም አሉ። ነገር ግን በዛው ልክ ደግሞ የሁሉንም ሞራል የሚገል
የሚሰጡ ምን አይነት ሜሴጅ እንደሚሉ ታውቀዋለህ። ልክ ነው። ለዛም ነው አሁን የብዙዎቻችን አስተሳሰባችን የተገደበ ነው። ምክንያቱም ቲክታክ ለምሳሌ ቲክታክ ከመጣ በኋላ አንድ ሙዚቀኛ አቀናባሪ ጋር ሄዶ ሙዚቃ ስራልኝ የሚለው አሁን ቲክታክ ላይ ፓፕ አውት ሊያደርግልኛል ብሎ የሚያስበውን ቢት ነው እንደዚህ አይነት ቢት ስራልኝ የሚያስጨፍር ሊሆን ይችላል። አሁን ለምሳሌ ቲክታክ ላይ ቫይራል ያወጣልኛል፣ በቲክታክ ቫይራል ከወጣልኝ ዩቲዩብ ላይም ቫይራል ያወጣልኛል ብሎ ስለሚያስብ ያ ሰው የሚሰራው ሙዚቃ የሆነ ሙዚቃነቱን ትቶ ኦዲየንስ ፍለጋ ይሆናል ማለት ነው። ኦዲየንስ ፍለጋ እሱን ነው ብለኔ ኦዲየንስ ፍለጋ ከሆነ የሙዚቃ ኢንዱስትሪ ቁልቁል ወረደ ማለት ነው። ታለንት ቀረ ማለት ነው። ያው ሙዚቃውን አስደግፎም ደግሞ ዳንሱ ላይም በዛው ልክ ነው እየሆነ ያለውና ዳንስም በቃ የተወሰነ ሰው ነው። አሁን ለምሳሌ አንድ ሰው ጠርተህ ዳንሰኛ ጥራልኝ ብትለው ወይም ደግሞ ፎቶ ብታሳየው የሚያውቃቸውን ሜቢ 5-10 ዳንሰኛ እርስ በርስ ነው ሁሉም ነገር በቃ ኮኔክሽን ነው። አሁን ለምሳሌ ኮኔክሽን አንድ ሰው አንድ ሙዚቃ ካሰራ በኋላ ሜቢ ሂሳቡ ሊጥመው ይችላል። አሊያም ደግሞ ታለንትም ኑሯቸው እኮ ይሆናል። ታለንት አላቸው ታለንት የላቸውም ሳይሆን ግን ሁሌ እይታ መቀየር አለብን ብዬ አስባለሁ። በየጊዜው ሙዚቃ በወጣ ቁጥር አንድ አይነት ተመሳሳይ ዳንሰኛ በወጣ ቁጥር የዳንሱ እንትን እየወረደ ነው። ምክንያቱም ዳንሰኞቹ አሁን ደንስ ብትላቸው የስቴፕ ኬሮግራፉ ይደጋግሙብሃል። በጣም አዲስ ሰው ቢሆን ያመጣኸው እንትን ይልልሃል። የራሱን ከለር ይዞ ይመጣል። የራሱን የሆነ እይታ ነው ይዞ ይመጣል። አሁን እንዳየለው ራሱ ኬንድሪክ ላይ ያለው የህዝብ የዳንሰኛ ብዛቱን ደግሞ አይታችሁታል። ለዚህ ሀገር ያሉ ታዋቂ ሰዎችስ ይህን ነገር ለምንድን ነው ማየት ያልቻሉት? ነገር ማናጀር አላቸው ምን አላቸው ወይስ ዳንሰኛ ጠፍቶ ነው የሚባል ደረጃ ደርሷል? እርግጠኛ ዳንሰኛ ጥረት ኖሮ አይደለም። ይሄ ዳንሰኛ ጥረት ኖሮ ሳይሆን አሁን አርቲስቱን የምጠይቀው የሚያውቀው ዳንሰኛ እነዛ ነው። ምክንያቱም እነዚህ ልጆች ምናልባት አሁን ሶሻል ሚዲያ ላይ አይተህ ነው ዳንሰኛ የምትመርጠው ራሱ። አሁን ለሙዚቃ ይሄኛው ዳንሰኛ ቢደንስልኝ ደስ ይለኛል የምትለው ሶሻል ሚዲያ ላይ ሜይ ቢ ቲክታክ ላይ ዩቲዩብ ላይ የሆነ ነገር። ምክንያቱም ቲክታክ ላይ ሲገባ የሚያየው አንድ አይነት ሰዎች፣ ዩቲዩብ ላይ ሲገባ አንድ አይነት ሰዎች ነው የሚያየው። ሰው ግልጽ ነው ሊመርጥ የሚችለው እነዛን ሰዎች ነው። ስለዚህ አሁን ኬንድሪክ ላይ ብትሄድ እንዳለ አሁን ለምሳሌ እዛ ውስጥ አንድ ቦክሰኛ ቢኒያም የሚባል አንድ ኢትዮጵያዊ ቦክሰኛ ይቻሉ ቦክሰኛ ሆኖ ዳንስ ኬንድሪክ ላማር ሚውዚክ ቪዲዮ ላይ ይቻሉ ሀው ማለት ስለ እድሉን ኦፖርቹኒቲን ስላገኘ ነው። እና እኛ ሀገር እንደዚህ አይነት ኦፖርቹኒቲዎች ቢፈጠሩ በጣም እርግጠኛ ነኝ ከምናስበው በላይ በጣም ትልልቅ ዳንሰኞች አሉ ሀገራችን ላይ ከኛ ጋር አብረው ይሰሩ በጣም ጎበዝ የሆኑ ዳንሰኞች አሉ መውጣት የሚችሉ ግን በአንዳንድ ነገሮች እጥረት ለምሳሌ አሁን በስልክ ሊሆን ይችላል የሚቀረጹባቸው ቪዲዮ እንትን ስልካተው አሊያም ደግሞ ቲክታክ ላይ ሰርተው ማደግ ያልቻሉ በጣም ብዙ ሰዎች ይኖራሉ። ለዛም ይመስለኛል። አንተ ምን ይመስላል? ይመስለኛል እኔ አንዳንዴ ከዘፋኙም ችግር ያለው ፈላጭ ቆራጭ ሆናል ሁሉ። ለምን ዳንሰኛውን የሚያመጣው ዘፋኙ ነው፣ የሚዘፍነውም ዘፋኙ ነው፣ አብዛኛውን ነገር ራን የሚያደርገው ዘፋኙ ነው። ማናጀር የሚባለው ነገር ብዙም እኛ ሀገር የተለመደም አይደለም ትላልቆቹ ጋር ካልሆነ በስተቀርና ወጪ ቁጠባ የተያዘም ይመስለኛል እንደ ሀሳብ ማለት ነው። የሆነ ዳንሰኛ ታዋቂ ያመጣል። ብዙ ዳንሰኞች በነፃ መስራት የሚችሉ አሉ፣ በነፃ ሊሰሩ የሚችሉ ያንን ነገር ፈልገውት ማለት ነው። ነገር ግን እነሱን አሰርቶ ቪዲዮ አይታይልኝም ብሎ ስለሚያስብ ብቻ ምን ያደርጋል? እዛ ጋር 10,000 ብርም 20,000 ብርም ከፍሎ 2 ዳንሰኛ 3 ዳንሰኛ ያመጣና ያጀንሳል ማለት ነው። ተደጋጋሚ ሲሆን ሰው ጋር ደግሞ ተቀባይነት አያገኝም፣ ጓጉቶ ያው እና ያ ይመስለኛል። እሱ ብቻ ሳይሆን ደግሞ ካየ በዳንሰኛም ብቻ አይደለም እንትን ብቻ በኢቨን በዳይሬክተር በሲኒማቶግራፈር በሁሉም ብትሄድ እየሰራ ያለውን ለምሳሌ ሲኒማቶግራፈር ከሄድክ ኢቨን ሲኒማቶግራፈሩ ለሚጠቀመው ይመስለኝ ናውዴስ ሚውዚክ ቪዲዮ ላይ ዳይሬክተሩ ነው ከዚህ ጋር ቀረጸው ይሏል ከዚህ ጋር ቀረጸው ምናምን ያ ነገር ነው። ስለዚህ እነዚህን ሰዎች ብሬን ዋሽ ማድረግ አለብን ብዬ አስባለሁ። ማለት ከስር መሰረቱ ያላደገ ነገር ነው። አሁን ሄደ አንድ ሙዚቀኛን ሲኒማቶግራፈር ምንድን ነው ብትለው አያውቁም። ዳይሬክተር ሜቢ ራሱ ይሆናል ዳይሬክት የሚያደርገው፣ ግን ከሱ የተሻለ በዳይሬክቲንግ ምሩቅ የሆነ በጣም ብዙ አሪፍ ሰዎች ይኖራሉ። በጣም ብዙ በሲኒማቶግራፍ ፖቴንሻል ያላቸው ሰዎች አሉ። ለነዛም ሰዎች እድል ካልከፈትን መጨረሻችን ያው ሙዚቃ ኢንዱስትሪውን መግደል ነው የሚሆነው ብዬ አስባለሁ። አይመስልም? አይ ልክ ነሽ በደንብ። እና ስለዚህ የሙዚቃ ኢንዱስትሪው ከዳንሰኞች ጋር ኮሚኒኬትድ አልሆነም ማለት ነው። ገቨርንመንትስ በዚህ በኩል ቱሪዝም ቢሮ ባህልና ቱሪዝም የሚባሉ ነገሮች ነበሩና እነሱስ
ይህን ነገር ኮላብ ለማድረግ አልሞከሩም? ምን ያሁን ድሮ ህዝብ ለህዝብ የሚባል ዝግጅት ላይ ብዙ ነገር ታይቷል። አሁን ምንድነው ነገር ወደኋላ ይድርበት? አሁን ለምሳሌ ያኔ ኢቨን ከሙዚቃ የሚለቁት ሰዎች ጋሺ ጋር ሙዚቃ የሚሰሩ ይሆናሉ፣ አሊያም ውዝዋዜ ይሰሩ የነበሩት ነው እና ልክ ሲሰሩ ውዝዋዜ ላይ ወይ ደግሞ ጭፈራ ላይ ጋሺ ጋር ይሰሩ የነበሩ በጣም ብዙ ትልልቅ የሚባሉ አርቲስቶች ተወዛዋዦች ነበሩ እና እርስ በርስ የተጋገፉ አንዱ ሲወጣ አንዱን ይዞት ይወጣል ተወዛዋዥ፣ በዳንሰኛም ከሆነ አንዱን ይዞት ይወጣል እና ይተጋገዙ ነበረ እና ገቨርንመንት ወይም ስንሄድ የሆነ የሙዚቃውን ኢንዱስትሪ በስነስርዓት ትኩረት አድርጎ እየሰራበት አይመስለኝም። ምክንያቱም በቃ የራሳቸውን በቃ ፖለቲካ ኬዝ ካለው ብቻ ነው መገደብ የሚፈልገው እንጂ ያለበለዚያ ቼክም አያረገንም በደንብ። አሁን ድሮ የነበረውን ነገር እኔ ያስታውሳለሁ። ከድሮም ዳንስ ላይ ስለነበርኩኝ ዳንስ ላይ ብቻ ሳይሆን ደግሞ ባህላዊ ውዝዋዜው ላይ በደንብ በነበርኩበት ሰዓት እውነት ለመናገር ዳንስ ሰፖርት የሚደረግ ነገር አልነበረም። የዛን ሰዓት ውዝዋዜው ላይ ነበር የሚያደለው ባልና ቱሪዝሙ ምኑም እና ይመስለኛል ከሆነ ጊዜ በኋላ ነው እየተቀዛቀዘ የመጣው። ከሆነ ጊዜ በኋላ ድሮ እኛ አስታውሳለሁ አበል 50 ብር እየተቀበልን እየተወዛወዝን መድረክ ላይ የምንወጣበት ታይም ነበርና ያ ነገር እየቀዘቀዘ የመጣው ከቅርብ ጊዜ በኋላ ነው ይመስለኛል። ሶሻል ሚዲያው መጠንከር ሲጀምር እዛ ላይ ነው ሰው ያለውና እዛ ላይ ደግሞ ያሉት ልጆች ደግሞ ጀስት ሁሉንም ለማለት ሳይሆን አንዳንድ ታለንት ሳይሆን እውቅናን ብቻ ይዘው የሚነሱ ሰዎች አሉ እና ይመስለኛል የእነሱም ፓወር አለው ብዬ አስባለሁ እዚህ እንትን ላይ የዳንሰኛው እንትን ላይ ና አይ ቲንክ ያ ነገር ነው እየቀዘቀዘ ያመጣው ነገር እሱ ነው። ከጋቨርንመንቱ ጋር ደግሞ በደንብ ለመገናኘት ዳንሰኛውም የራሱን የሆነ ነገር እያደረገ አይደለም፣ የራሱን ድርሻ እየተወጣም አይደለም። እሱም አንድ ዳንሰኞቹ ላይም ብዙ ችግር አለ ማለት ነው። ተስፋን በመቁረጥም ሊሆን ይችላል። እኔ አሁን ማቃቸው በጣም ብዙ ፖቴንሻል የነበራቸው ዳንሰኞች ማቃቸው ግማሹ ሞዴሊንግ ጀምሮ አገኘዋለሁ፣ ግማሹ እንትን ከካሜራ እንትን ላይ ገብቶ አገኘዋለሁ እና የሆነ ቋሚነት ማለት ተስፋ ያስቆርጠሃል። ዳንሰኛ አያድግም የሚል አስተሳሰብ አለ እና በእኔ እይታ ዳንስን መጠቀም ለምሳሌ ቶሚ ፕላስ በጣም ከማደንቃቸው በጣም ጎበዝ ከምለው ዳንሰኛን እና እንትን አንዱ ነው። ምክንያቱም ዳንስን ተጠቀመበት፣ አድቫንቴጅ ያዘበት። በዳንስ ፊትነስ ማሰራት ጀመረ። ይሄ ሰው ስማርት ነው። እኛም እንደዛ ማድረግ ምንችል ብዙ ያላየነው አንግል አለ በዳንስ በኩል በጣም ብዙ ያላየናቸው አንግሎች አሉ መጠቀም ምንችልበት። ግን አሩኑ አይምሮችን የተገደበ ነው፣ አንድ ሰርክል ውስጥ የተገደበ ነው። ዳንሰኛ ስትሆን ትሰራለህ ወይ ስቴጅ ነው ወይ ደግሞ ሚውዚክ ቪዲዮ ነው፣ አለቀ። ሌላ ቢዝነስ ላይ ኮላብ ማድረግ አይታሰብም። አርቲስቱም አሁን ካየው መድረክ ስቴጅ ስራ ቢኖረው አሁን የአዲስ አበባ ልጅ ሆኖ ሄዶ ምናምን ከናዝሬት ከአዳማ ምናምን ዳንሲንግ ይዞ ይመጣል። ደስ ይላል፣ አሪፍ ነው። እንትን ሁሉንም ሰብስበህ ማሰራት ደስ ይላል። ግን እዚህም ሀገር ሊሆኑ ፖቴንሻል ያላቸው ሰዎች አሉ። ሁሉም በየሀገራቸው ፖቴንሻል ያላቸው ሰዎች አሉ። ግን አንድ ሰው ላይ አንገደብ፣ የሆነ አንያዝ ነው የኔ ሀሳብ። ያው በዳንሰኛውም በኩል እሱ እንዳለው ነው። እዚህ አጠገባችን ያለው ነገር መጠቀም አንፈልግም አብዛኞቻችን እና ከዛ ነገር አንጻር ደግሞ አንዱ ያገኘውን ኦፖርቹኒቲ ግዴታኛ ማግኘት አለብን ብለን ስለምናስብ ነው። የእሱን መከተል ሳይሆን እኔ ጋ ያለው ታለንት ምንድን ነው፣ እኔ ምን መስራት እችላለሁ፣ በዳንስ ምን አልተሰራም የሚለውን ነገር በደንብ ጥርት አድርጎ የታየው አይመስለኝም አብዛኛው ዳንሰኛ እና እየሰራን ያለነው ነገር አብዛኞቻችን በሚባል ደረጃ አንድ አይነት ነው እና ያንን ነገር ለማሻሻል ምን ሰርተናል የሚለውን ጥያቄ ነው ለዳንሰኞች ማለት ነው። እና ያ ይመስለኛል እኛም እንትን ስንፈትም አለበት። ዳንሱ ፍቅርና እንዲሁ በምታዩት ነገር ነው እየሰራችሁ ያላችሁ። ትምህርቱም የለም። በቤተሰብ በኩልም ብዙ ድጋፍ ያለ አይመስለኝም። እስቲ ስለ ቤተሰብ በኩል እስቲ ንገሩኝ። እንዴት ነው ድጋፍ አላችሁ? ዳንሰኛ ላይ ትንሽ ይከብዳል። ዳንሰኛ ላይ ትንሽ ይከብዳል። እኔ ካየሁት ነገር እኔ ብዙም ተገድቤ አይደለም ያደግኩት። እናቴም ተወዛዋዥ ነበረች፣ አባቴም ዘፋኝ ነበረ እና የእነሱም እንትን አልነበረብኝም። ከአያቴ ጋር ነው ያደግኩት። ሳድግ ተውት ይመጣል ተብዬ ነው የትም ብሄድ ሰርቼ ምን ብዬ ወደ ቤት ይገባለሁ። ነገር ግን ራሴንም በማሻሻል ሁኔታ የዛን ሰዓት ያየሁት ነገር ቢኖር ሰው ዳንስ ላይ ሳይሆን አንዱ ቤተሰብ ዳንስ ላይ ሳይሆን ባህላዊ ነገር ላይ ያደላል። ዳንስን የሚታይበት መንገድ እንግዲህ ሁላችንም የምናውቀው አሁን ላይ አላውቅም፣ ግን ድሮ በነበረበት ሰዓት ላይ እንደዛ ነበርና ይመስለኛል ይለያያል፣ እንደየዳንሰኛው ቤተሰብ ይለያያል። አክቹዋሊ ድሮም ዳንሶች ነበሩ እኮ ግን ትዊስት ምናምን የተለያየ
የኛ አይነት ትራዶች ነበሩ በደንብ። በእኔ ሳይድም ያው ፋሚሊ እንደዚህ አርት ውስጥ ያለን ማዘሬ ተወዛዋዥ ነበረች፣ ፋዘሬ ኳስ ተጫዋች ነበር እና ያውቁታል፣ ስሜቱን ስለሚያውቁት በሚውዚክ ወይም ሲሄድ ይደግፉኛል። በዳንስም በሁሉም ፓርት ሲሄድ የሆነ ድጋፍ አለ። አሁን የታገላችሁ ስለዚህ ነው ማለት ነው። ለዛ ነው እና አሁን እኛ እያደረግን ያለ ነው ራሳችንን እያበረታ ነው። ምክንያቱም ከሌሎቹ ዳንሰኞች እኛ ለየት የሚያደርገን የራሳችን ከለር አለን። ለምሳሌ አሁን እኔ እና እሱ ሞር ኦፍተን አንገናኝም። ለምሳሌ አሁን ስንገናኝም ዳንስ ምንሰራው ሜይ ቢ በአመት አንዴ እና በአመት አንዴ 6 ዓመት እንተዋወቃለን ሁለታችን። በ6 ዓመት ውስጥ 6 ቪዲዮ ያለን። ምክንያቱም ራሳችን አፕግሬድ እያደረግን ነው የምንሄደው። አፕግሬድ ባደረግ ቁጥር የሆነ ሰዓት ላይ ፓፓውት ስታደርግ ስትወጣ የራስን ከለር የራስን ፊቸር ይዘህ ነው የምትወጣው። ስለዚህ ሰው አንተ ጋር ኮላቦሬት ለማድረግ ነው የሚመጣው እንጂ አንተ እየሄድክ እንትና ጋር ሙዚቃ ስራልኝ ክሊፕ እንትን አትልም። ገባ አይደለ? እና ሞር አሁን ለምሳሌ ዳንሰኛ ስትሆን በቃ ዳንስ ኤቭሪዴይ ሞር አሁን ይመስለኛል ያለው ወጣት ማዕከል ነው እና ወጣት ማዕከል ትሄዳለህ፣ ትቀጠቅጣለህ፣ ትሰራለህ ምናምን። ውጤት ግን ላይ ዜሮ ነው። ምናልባት ግፋ ቢል ውድድር ተወዳድረህ አሸንፍ አንደኛ ሁለተኛ ምናምን ወጥተህ እሷን ለመሰብሰብ ነው የምንሰራው። ልብስ ነው የሚገዛባት እሷም የሆነ በክሩ ከሰራ ልብስ ነው የሚገዛበት። እና እንደዛ አይደለም መሆን ያለበት። ስትሰራ አትሊስት የሆነ ነገር ለኪስ መንቀሳቀሻ እድሜ ልክን ከእናትህ የትራንስፖርት እያልክ እየለመንክ አይደለም። እና ሞር ምን ማድረግ አለብን? ሳይድ ወይ የራሳችንን ገቢ ኢንካም ማምጣት የምንችልበት ሚንስ መፍጠር አለብን ብዬ አስባለሁ። ከዛ አንጻር ነው ሁለታችንም ከ6 ዓመት አንዴ የምንገናኘው፣ በአመት አንዴ የምንገናኘው። አብዛኛው እንትናችን ያ ነው እና ዳንሱ ላይ ከጀርባ ሆነን እንደምንሰራው ሁሉ ግዴታ መስራት ያለብን ነገር አለ እና ከጀርባ እየሰራን በምንገናኝ ሰዓት ግን ሙያውን አልረሳ ነው። በደንብ እየሰራን ነው። ያው በደንብ እየሰራን ነው ማለት ያቅታል። ነገር ግን ያው በምንችለው ያህል እየሰራን ነውና አይ ቲንክ ሁሉም የየራሱ ድርሻ አለው እና ቤተሰብ ለተባለው ነገር ደግሞ የሁሉም ቤተሰብ ይለያያል። የሚደግፍ አለ፣ ተደብቆ የሚሰራ አለ፣ ብዙ አይነት ነገር አለ። አሁን ለምሳሌ የሆነ ሰዓት ላይ ማሏቸው ነገር አዩኝ ማለት ክሩን ሲያዩት የሆነ ሁሌ ትራንስፖርት ነው ከክፍለ ሀገር ሁላ እየሄድኩ ሰራ ነበር። የሆነ ሰዓት ላይ በጣም ክሩዋችን በጣም አሪፍ የሚባል ክሩ ነበረ፣ ትልቅ የሚጠበቅ። አሁን ላይም በጣም አሪፍ ክሩ ነው። ኢቨን ፋና ላይ ተወዳድረው ቶፕ 3 ውስጥ የወጣ ክሩ ነው። እንግዲህ እንደዛ እየሰራን እየለፋንም በየቀኑ ግን እናቴ ጋር እየሄድኩ የትራንስፖርት ነበር የምጠይቃት እና ያንን ሳየው ለራሴም ማለት ከፍ ስትል ስታድግ ይገባሃል በየቀኑ እየሄድክ ምናምን እና በዛ ምክንያት ሳስበው የሆነ የራሴን ኢንካም ጀነሬት ማድረግ አለብኝ። ሳይድ ወይ መስራት ያለብኝ ስራ አለ። ሰው ሰራለው፣ ገቢ ይገባልኛል። አትሊስት ሌላው ቢቀር መኪና ምናምን ባልገዛ ምናምን አትሊስት ስሄድ ስንቀሳቀስ እንኳን ራሴን ችያለሁ። ቤተሰብ ላይ ጫና አልወጣም። ያ አለ እና በስራችን ደግሞ አሪፍ ልጆች አሉ እየመጡ ያሉ እንዲበረቱ እና በርቱ ነው። ዳንሰኞች ሊትራሊ በቃ ሁሌ ሲወጣ ሲጠየቅ ምናምን ሚውዚሽያን ነው የሚጠየቀው። ዳንሰኛ ግን ያለው ባክግራውንድ ላይፉ በጣም ከባድ ነው። የዳንሰኛ ኢቨን በእግሬ ረጅም ኪሎ ሜትር እየተጓዝኩኝ ሰልጥኛ ቃለሁ። እንደዛ መሆን የለበትም። መንግስትም ሜቢ የሚያየው ከሆነ ይህንን ቪዲዮ በቻሉ አቅም ቢረዳቸው የሆነ ድጋፍ ቢያገኙ በጣም መውጣት የሚችሉ ሀገርን መጥቀም የሚችሉ አሁን ለምሳሌ በሰርከስ ዓለም ላይ ታዋቂ ነን። ለምሳሌ አይደለ ትግራይ ሰርከስ ምናምን የሚባሉ በጣም ብዙ ትልልቅ ሰርከሶች አሉ። እንደዛ ከሀገራችን መውጣት የሚችሉ ትልልቅ ዳንሰኞች አሉ፣ አርቲስቶች አሉ እና በዛም ቱሪስት አትራክት ማድረግ እንችላለን። ሀገራችን ላይ ከ80 በላይ ብሔር አለ። እነዛን ሁሉ መጠቀም እንችላለን። ብሔር ብሔረሰብ የእያንዳንዱ ባህል አለው፣ የእያንዳንዱ ጭፈራ አለው። የሙቭመንት እጥረት የለብንም። እነዛን መጠቀም እንችላለን ነው እና አሩኖ ዋይ ስለ የሆነ ተገደብን። ቱሪስት ሲባል ክልሉን ብቻ ያሳያል ምናምን የሆነ እንትን ይታያል፣ ባህላቸው ይታያል። በቃ አለቀ። ዳሴት በዳንስ ዓለም አለ፣ በሚውዚክ ዓለም አለ። ኢቨን አሁን ለምሳሌ ቶም ኩት እቺ ባህላዊ እንትን የአባቱ ነች አይደለ? ያውን እኛ ጋር ይታወቃል። ወርልድ ዋይድ ግን መታወቅ የሚችል ነገር ነው። በሚውዚክ ወይም እንደዛ ማድረግ የምንችልበት አቅም አለን። በዳንስ ዓለምም እንደዛው እና ቱሪስት መስህብ የሚሆነው ክልሉ አሊያም ባህል አለው፣ ጭፈራ አለው፣ የራሱ ቋንቋ አለው። እነዛን ብንጠቀማቸው
በጣም ቱሪስት አትራክት ማድረግ ድሮም እኮ ነበረ ይሄ የአፍሪካ ህብረት ስብሰባ ሲኖር አብዛኛው ጊዜ ከኤርፖርት ሲቀበሉ እኛ ድሮ አስታውሳለሁ ተመልምለን ከሁሉም ግሩፕ አንዳንድ ሰው ተወስዶ የተለያየ አይነት ብሔር ልብሶች ያስለብሱና ከግብጽ የሚመጣ የግብጽ ፕሬዚዳንት ከሆነ ለዛ አምባሳደር ወይ ፕሬዚዳንት ባህላዊ ውዝዋዜ እየተወዛወዙ ከቀኝ ከግራ ሆነው ቀይ ምንጣፍ ላይ እያየ ነው የሚሄደው እና አይ ቲንክ ያ ነገር አሁን ቀርቷል። ያው እንግዲህ ዳንሰኞች በመሆናችሁ መጠን እናንተ ሁሌ መወዛወዝ ነው እንግዲህ ዛሬ አስቀምጠናችኋል። መቀመጣችሁ ካልቀረ ደግሞ የወደ ወዳችሁን ተነጋግራችሁ እንድትወጡ ነው የምንፈልገው። እንደዚህ አይነት ሾው ስላልተለመደም አርቱ የሚደግፍ ነገርም ስለሆነ እኛም ደስ ብሎን ስንመጣ ማመጣታችን። ስለዚህ እስቲ አሁን በዚህ ጉዳይ በደንብ ቀጥሉልን። ምን ችግር አለ? በጣም ደስ ይላል ማለት አርቱን እንደዚህ ማለት እናንተም ፎከስ አድርጋችሁ መስራታችሁ የእናንተም አክብሮት ይገባችኋል ብዬ አስባለሁ በእኔ አመለካከት። ምክንያቱም ማንም ያላየበትን አንግል ነው አመታችሁ ለመስራት ያሰባችሁት። ከድሮም ቢኖሩ እንደዚህ አይነት ፖድካስቶች ምናምን አይ ቲንክ እስካሁንም እንደዚህ አይቀዛቀዝም ነበረ፣ እንከን ለማውጣትም አንቀመጥም ነበረ እንደዚህ አይነት ስራዎች ላይ እና አሪፍ ነው። እኛም ብዙ ኤክስፔሪንስ የለንም፣ ግን ካልተጀመረ አያልቅም በሚል ነው የጀመርነው። እናንተም ደግሞ ጥሪያችንን አክብራችሁ ታዋቂ መሆናችሁን እናውቃለን፣ ብዙም ስራ እንዳላችሁ እናውቃለን። ይህን አክብራችሁ እዚህ ስለተገኛችሁ ሌሎቹንም ደግሞ ትንሽ ማነቃቃት ስለምትችሉ እናመሰግናለን። አሁን በጓደኞቻችሁ ይህን ስራ ትተው ምን የሆኑ ያሉ ካሉ እስቲ ትንሽ ታሉ። ሞር ላይክ በቃ ሁሉም ያው አርቱን አልለቀቀም ማለት አብዛኞቹ ግን ይመስለኛል አብዛኛው አርት ውስጥም ሆኖ ግማሽ ወደ ሙዚቃ ይገባል። አሪፍ ነው እኮ ስለ ሙዚቃ ላይም ገብተህ ታለንቱ ካለ ለምሳሌ ያሬድ ነጉ ደስ ይላል፣ ዳንሰኛ ተወዛዋዥ ነበረ፣ ወደ ሙዚቃው ገባ፣ አሪፍ እየሰራ ነው ብዬ አስባለሁ። ሌሎቹም አሉ እንደዚህ ጀምረው በሙዚቃም በዳንሱም ከሁለቱም ሳይሆን የቀሩ ብዙ እናውቃቸው ጓደኞች አሉ። ኢቭን በዳንስ የታወቁት አንዳንድ ጓደኞቻችን ሙዚቃ ለቆ እንግዲህ አይተናል። አብዛኞቹ ያው እንደዛ ሆኖ ሳለ አሁን ያሬድ ነጉ ዳንሰኞችን ከሚያሳትፉ ዳንስ ውስጥ ስለነበረ ዳንሰኞችን ከሚያሳትፉ አርቲስቶች መሀል ነው እና እዚህ አርት ውስጥ ገብተው እውቅና ሲያገኙ ዳንሰኛውን ዘወር ብለው የሚያዩ ከሆነ ያ በጣም አሪፍ ነው። ያሬድ ነጉ አሰርቷል ዳንሰኞችን ያው አሪፍ ዳንሰኞች አሉት። ግን አይ ቲንክ ይመስለኛል ትንሽ ግድፈት ያለው በምንድን ነው አንድ ቪዲዮ ላይ ያለው ዳንሰኛ ሌላም ቪዲዮ ላይ አንድ አይነት ነገር ነው እየታየ ያለውና አሪፍ ሆኖ ሳለ ደግሞ አንዳንድ ድክመቶች ይኖሩበታል። ግን ከሌሎቹ ደግሞ በሚሻል ሁኔታውን ላይ እየሰራ ያለው እሱ ነው ብዬ አስባለሁ። ይሻላል ዋናው መኖሩ ነው ማለት ያውቀዋል፣ ስትረግሉን ያውቀዋል፣ ያለፍንበትን ሁሉንም ሲቹዌሽኑ ስለሚያውቀው አትሊስት እሱ እንኳን እየደገፈ ነው ብዬ አስባለሁ። ዳንሰኛን ራሱም እየደነሰ አፕሪሺየት እያደረገ ይመስለኛል። የዳንሱንም የሙዚቃውንም አለም ቦት ሳይድ የያዘ አሪፍ ምለው አርቲስት ውስጥ አንደኛው ያሬዱ ነው። አይሆፕ አንድ ቀን መጥቶ እንደሚጠየቅ እናውቃለን። ደስ ይላል። ሌሎችስ የምታውቁታለ እንደዚሁ ዳንሰኛ የነበረ አሁን ትልቅ ደረጃ በዘፈን የደረሰ ወይ በሌላ ሙያ በማን ብዙ አሉ። ጀስት እኛ ሀገር ብቻ ባይሆንም ከዚህም ሀገር ውጭ አሉ። ነገር ግን እኛ ሀገር ውስጥ ከተባለ አብዛኞቹ አርትን መልቀቅ በጣም ከባድ ነገር ነው። ዳንስን ብቻ ሳይሆን አርት የሚባለውን ስራ መልቀቅ በጣም ከባድ ነገር ነው። የሆነ ሳለ ይመጣል ሳትፈልገው። ለምን ሁሉም ቦታ ያለ ነገር ነው አርት፣ ሳትፈልገው ሁሉም ቦታ የሚገኝ ነገር ነው እና ይመስለኛል በጣም ብዙ ስራ ውስጥ የገቡ ቢዝነስ ውስጥም ወደዚህ ሙያ ከዚህ ሙያም አርት ውስጥ ሆኖ ያፈገፈጉ አይነት ሰዎችም አሉ። ነገር ግን ይበልጥ ይመስለኛል አርት የሚለቀቅ ነገር አይደለም። እድሉ ቢመቻችና ይሄ ነገር ጥሩ ቢሆን ሁሉም የመመለስ አይነት እንትን ይኖረዋል ብዬ አስባለሁ እንጂ ወደ ሌላ ስራ ወደ ሌላ ነገር ሽፍት ያደረጉ በጣም ብዙ ዳንሰኞች አሉ፣ በጣም አቅም ያላቸው። ለምሳሌ አሁን በጣም ማደንቃቸው ዳንሰኞች ናዝሬት ላይ ናዝሬት ዳንስ ክሩ በጣም ስለ ያኔ እኔ ዳንስ ስጀምር ምን ስል እነሱ ከኛ እድሜ ከፍ ያሉ ናቸው። እና ለየት ያለ ነገር በመሞከር ነው የሚታወቁት። በጣም ከአክሮባት አንጻር ከኪሮግራፍ አንጻር በሁሉም ነገር አፕሪሺየት የምናደርጋቸው ናዝራዊ ከኛ ሀገር አሃዱ። ግን አሁን ናዝራዊን ካያቸው ግማሹ ተበታትኗል። ትንሾቹ ጥቂቶቹ ናቸው እየሰሩ ያሉት። ጥቂቶቹ የሚሰሩት ደግሞ ምንድን ነው አብዛኛው ጊዜ አዲስ አበባ ውስጥ አሁን ኮንሰርት በሚኖር ሰዓት እነ ልጅ ሚካኤል የተለያዩ እንትኖች ጋር የሚመጡት እነሱ ናቸው። ከተበታተኑት ውስጥም ቢሆን ተሰብስበው የሚመጡ አሉ።
እና አርትን መተው አይቻልም ያልኩ አርትን አትወም እኮ ግን ያው እንደንትን ነው ሲመጣ ነው የምትሰራው፣ ያለበዛ ካልመጣ ቼክ የማታደርገው ምናምን። ስለዚህ ያ ነገር ዲስአድቫንቴጅ ነው ብዬ አስባለሁ። የዳንሱን ዓለም ትንሽ ማለት ፊሊንግ አለ አይደለ? በዳንስ ዓለም ግን ተስፋ እንድቆርጥ የሚያደርግ ነገር ደግሞ በጣም ብዙ ነገር ነው ያለው ብዬ አስባለሁ። ያን ነገር ማስቆም አለብን ማለት በእኛ ጀኔሬሽን ያ ነገር ካልቆመ የትኛውም ጀኔሬሽን ላይ ቆም ብዬ አስባለሁ። ያው እንደዛ ሆኖ ሳለ ደግሞ አብዛኞቻችን አሁን እየሰራን ያለነው ስራ ከአርቱ ጋር የሚገናኝ ነው። አሁን በእኛ ወይ ማለት ነው ከአርቱ ጋር የሚገናኝ ስራ ነው። አሁን እኔ ታናሽ ወንድም አለኝ። ያንን ታናሽ ወንድም አይ ቲንክ ታውቀዋለህ። ታናሽ ወንድሜን የማሰራው ዳንስ ነበረ። ዳንሱ ላይ በደንብ እየጠነከረ በሄደ ሰዓት ሳየው በሱ እድሜ ተቀባይነት ያገኘው ዳንሱ ነው። ያንን ዳንስ እየሰራን በነበረበት ሰዓት ትወናው ላይ ማድላት ጀመረ። ወደ ትወናው ገባ። አሁን በደንብ ተቀባይነት አግኝቶ በደንብ እየታወቀ ያለ ልጅ ነው። ልጅ ማርኮን ይባላል። አይ ቲንክ ታውቁታላችሁ። 7 ዓመቱ ነው ግን በደንብ አሁን ከ30 የሚሆኑ ፊልሞች ሰርቷል። ቲክቶክ ላይ ከ700 ሺህ በላይ ፎሎወር አለው ምናምን በደንብ ብቻ ሂት ያደረጋል። ያው ዞሮ በዳንስም ጀመረ። ሚውዚክ ላይም እኔ ሳውቀው ሚውዚክ ላይም በጣም ጎበዝ የነበረ ልጅ ነው እና ያ ልጅ አፕግሬድ ባደረገ ቁጥር አርትን አልለቀቀውም። አሁንም ቢሆን ፊልሙን እየሰራ ሳይድ ቱ ሳይድ ሚውዚኩንም መስራት ይችላል፣ ዳንሱን መስራት ይችላል። ሰው ይሄ ልጅ እንደዚህ እያነጽን አሁን ለምሳሌ የዚህ ልጅ ብሬን ዋሽ ነው እያደረግነው እያደገ ያለው። እኛ ሀገር ያለውንም ዳንሰኛና አርቲስት ሙዚቀኛ እንደዛ ብሬን ዋሽ ማድረግ ምንችል ይመስላል። ያልኩ አርቱን አንለቅም ያልኩበት አንድም ምክንያት እሱ ነው። ያው እሱን እኔ ነኝ ራን ማድረገው፣ እኔ ነኝ አብዛኛውን ስራ ማሰራው። ነገር ግን የፈለገ ዳንሰኛው ነው ቢወጣ ጎን ለጎን የሚሄድ የሚችል ጥሩ ነገር አገኘው፣ በዛ መንገድ አስኬድኩት ማለት ነው። እና አይ ቲንክ ይመስለኛል አሁን አሪፍ ላይ ነው ያለው። ነገር ግን ደግሞ ወደ ዳንሱም የመምጣት እንትን አለው። እግዚአብሔር ከፈቀደና ደግሞ ከተስተካከሉ ነገሮች ጥሩ ነገሮች አሰራዋለሁ ብዬ አስቤያለሁ። በጣም ደስ ይላል። እንደዚህ ነው ፋሚሊ ከኛ በታች ያለውን ህፃናትን ሁሉንም ብሬን ዋሽ እያደረግን ከፍ እያልን ሲያድጉ ለአርት ያላቸው አቀባበል። ለምሳሌ አሁን እኛ አርትን እስከዛሬ ያለቀቅንበት ምክንያት ቤተሰቦቻችን ይደግፉናል። ከነሱ በላይ ደግሞ ከኛ በታች ያሉትን ከደገፍናቸው በኮኔክሽን ሊሆን ይችላል፣ ብዙ ነገሮች ሊሆን ይችላል። ከደገፍናቸው በገንዘብ በምን ከደገፍናቸው እነዚህ ልጆች በጣም ታለንትድ በጣም የሆነ ክሬቲቭ የሆኑ ልጆች ሆኖ የማደግ እድላቸው በጣም ትልልቅ ነው እና መስራት ያለብን ከስር ነው። አሁን ላይ መውጣት የሚችሉ በጣም ትልልቅ ዳንሰኛ ህፃናቶች አሉ እና ቤተሰባውን በዚህ ሰዓት ላይ ዳንስን ተስፋ ቆርጦበት ከዳንስ ሙዚቃ ብሰራ ይሻላል ነው የሚለው። ከመረረው ማለት ነው። እሱም ከመረረው ነው አርት ላይ ልግባ የሚል አይነት ልጅ ያለ ነገር ነው። ሁሉም ጋር አብዛኛው ጊዜ ገባህ። ቤተሰብ በዳንስም መውጣት ገንዘብ ማግኘት እንደሚቻል ማስተማር አለበት።